ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1445ኛው የኢድ አልፈጥር በዓል በሰላም አደረሳችሁ በማለት ከከፋ ቴሌቪዥን የዕለቱን ዜና ይዘን ቀርበናል። ዜናዎቹን በማድረስ ፍጹም ተሾመ ከእናንተ ጋር ቆይታ አደርጋለሁ። ቆይታችሁ ያማረ እንዲሆንም መልካም ምኞቴ ነው። 1445ኛው የኢድ አልፈጥር በዓል በቦንጋ ከተማ በደማቅ ሁኔታ ተከብሯል። ህዝበ ሙስሊሙ በኢድ አልፈጥር ወቅት የተቸገሩትና አቅመ ደካሞችን በመርዳት በዓሉን ማክበር እንዳለበትም ተገልጿል። በታላቁ የረመዳን ጾም ወቅት የነበረው መረዳዳትና መጠየቅ ሌላ ጊዜም መለመድ እንዳለበት ከቦንጋ ከተማ ነዋሪዎችን ያነጋገረው የእስልምና እምነት ተከታዮች አስተያየታቸውን ሰጥተዋል። አዳም ሸቱ ተጨማሪ ነው። تقبل الله منا ومنكم عيد مبارك علينا وعليكم ሀገራችን ኢትዮጵያ የበርካታ ብሔር ብሔረሰቦች እምነቶች ቋንቋዎችና ዘርፈ ብዙ እሴቶች ሀገር መሆኗ ይታወቃል። ከነዚህም እምነቶች መካከል አንዱ የእስልምና ሃይማኖት ሲሆን የእምነቱ ተከታዮች ላለፈው አንድ ወር ያክል ጊዜ ታላቁን የረመዳን ጾም በመጾም ማሳለፋቸው ይታወሳል። የሙስሊሙ ማህበረሰብ ይህንን የጾምና የጸሎት ጊዜያቸውን አጠናቀው 1445ኛውን የኢድ አልፈጥር በዓል በመላው ሀገሪቱ እያከበሩ ይገኛሉ። ይኸው በዓሉን በቦንጋ ከተማ እያከበሩ ከሚገኙት የሙስሊሙ እምነት ተከታዮች መካከል የቴሌቪዥን ጣቢያችን ያነጋገራቸው አንዳንድ የበዓሉ ተሳታፊዎች በጾም ውስጥ ስላሳለፉት ጊዜና ስላከናወኑት በጎ ተግባር የሚከተለውን ሀሳብ አጋርተውናል። ጾም ትልቅ ቦታ አለው። ትልቅ ቦታ የተሰጠውም ትልቅ የአላህ ቃል ቁርአን የወረደበት ታላቅ ወር በመሆኑ ነው። ስለዚህ ይህን አስመልክቶ ቁርአን በብዙ ቦታ ተናግሯል። ሸህሩ ረመዳን الذي انزل فيه القرآن ነው። ቁርአን የወረደበት ታላቅ መመሪያችን የወረደበት ለዓለም እዝነት ረህመት የወረደበት ታላቅ ወር ስለሆነ አላህ ትልቅ ቦታ የሰጠው ነውና ረመዳን ትልቅ ቦታ ተሰጥቶታል። አልহামዱሊላህ ያለኝን ቤት ያፈራኝን ከጎረቤቴ ጋር ከምስኪን ጋር አብሬ በማፍጠር ነው አሳለፍኩት። አልহামዱሊላህ ረመዳንን በሰላም በጤና አሳልፈናል። ከነዚህ ካሳለፍናቸው ሁኔታዎች አንድ ሁለት ምንድነው? ረመዳን የራህመት ወር ነው፣ የእዝነት ወር ነው። በዚህም በተጨማሪ ብዙ ሰው ወደ መስጂድ የሚሰባሰብበት ወር ነውና ጊዜያችንን በመስጂድ ያሳለፍንበት ቁርአን በመቅራት የተቸገሩትን በመርዳትና ከማይሆኑ ተግባራቶች በመራቅ አላህ በሚፈልገው ነገር ለማሳለፍ ሞክረናል። ጾሙ ያው 30 ቀኑን ስናሳልፍ ያው የተቸገሩትን በመጠየቅ የታመሙትን በመጠየቅ በማከምም እንዲሁም ያው ሌሎችንም በማስተባበር እስከ ቤትም በመጠየቅ ነው ያሳለፍነው። ያው ብዙ መልካም ስራዎች በረመዳን ጊዜ ይሰራሉ። እነዚህ መልካም ስራዎች መቀጠል አለባቸው አመቱን ሙሉ የሚል ሐሳብ ነው ያለኝ። ዱቄት በመስፋት እስከ ትናንትናው ማታ ምሽት 1 ሰዓት ድረስ ማለት በተከታታይ ለ3 እና ለ4 ጊዜ እርዳታዎችን አድርገን ምስኪኑ ህብረተሰብ እንዳይቸገር እንደውም እስከ ዛሬ ድረስ እንደዚህ አይነት ሁኔታ አይቻላቅም። በጣም ደስ በሚል ሁኔታ ያሳልፋል። ረመዳን ጾም ቀኑ ቢለያይም ወሩ ቢለያይም ከነቢ መሐመድ በፊት የነበሩ ሰዎች ላይም ግዴታ ነበር የሚለው አላህ Subhanahu Wa Ta'ala አስረግጦ ይናገራልና ነቢ መሐመድ ሰለላሁ ዐለይሂ ወሰለም እስልምና የተገነባው በ5 ነገር ላይ ነው። አንደኛው በአላህ ብቻ በመስገድ ላይ በነቢ መሐመድ ሰለላሁ ዐለይሂ ወሰለም መልእክተኛ መሆናቸው መስገድ ላይና በሁለተኛነት ሰላት መስገድ፣ ሶስተኛ ደግሞ ዛካ ማውጣትና አራተኛ ላይ ተቆጠረ ምንድነው አሶም ነው ሲያም ጾም ረመዳንን መጾም አምስተኛ ከአምስቱ እስልምና ከተገነቡ ነገራቶች አንድ መሆኑን ይናገራሉና እንግዲህ ስለ ቁርአን በቁርአን ሐዲስ ውስጥ ስለ ረመዳን የሚናገሩ ብዙ አያሻሉ ማለት ነው። ረመዳን በጣም ደስ ይል ነበረ። ደውጭን በመርዳት ቁርአን በመቅራት ዚክር በማድረግና የተቸገሩትን በመጠየቅ አሳልፈናል። እንዲሁም አሁን በዓሉን በደመቀ ሁኔታ ለማስከናወል እዚህ ተገኝተናል። በጣም ደስ ይል ነበር ረመዳኑ ማሻአላህ። የእምነቱ ተከታዮች በተጨማሪ በኢድ አልፈጥር በዓል ወቅት ህዝበ ሙስሊሙ ማድረግ ስላለባቸው በጎ ተግባርም የሚሉት አሉ። ኢዱን እንግዲህ ያሰብነው እኛ ያው የተቸገሩትን በመጠየቅ አብሮ በማሳለፍ ከጎረቤት ጋር ከተቸገረው ጋር ለማሳለፍ ነው ያሰብነው። ኢንሻአላህ እንግዲህ እንደዛ ነው ያሰብነው ያለነው። ኢንሻአላህ አሁን ከዚህ በኋላ ማለት ነው ሰዎችን በመጠየቅ ቤተሰብም በመዘየር የቅርብ ዘመዶቻችን ጎረቤቶቻችን ሁሉ በመጥራት በመጋበዝ ቤታችን ውስጥ ያለውን ነገር በመቃመስ ከሌሎች ክርስቲያን ሙስሊማዊ ወገኖቻችን ጋር አብረን በደስታ ለማሳለፍ ነው ያሰብነው። የቀረም ካለ ያለቀ እስከ ኢዱ ፍጻሜ ድረስ አሁንም መዋጮ እየተደረገ ነው ያለው። ኢድ ስናስተላልፍ ዋናው የኢዱ ምንጩ የኢዱ ዋና ትርጉም ምንድነው? አላህ መፍራት ነውና አላህን እንድንፈራ ነው። አላህ በሚወደው ነገር እንድናስተላልፍ ነው። አላህ ከሚጠላው ነገር ሁሉ ከወንጀል ሁሉ በደስታ እንዳንገባ መጠንቀቅ እንዳለበት ነው። ወጣቱም
ይህ ብቻ ሳይሆን ያለው የሌለውን መደገፍ እንዳለበት ማየት እንዳለበት የቤታችሁን አይተን በእኩል ማክበር አለብን የሚለው ነው። በመጨረሻም ለቴሌቪዥን ጣቢያችን አስተያየት የሰጡት የሙስሊሙ እምነት ተከታዮች ለመላው የሙስሊሙ ማህበረሰብ የእንኳን አደረሳችሁ መልካም ምኞት መግለጫቸውን አስተላልፈዋል። እንኳን አደረሳችሁ ለማለት የምፈልገው መላው ቤተሰብን ሳይለም ያሉ እናቴን የባለቤቴ ቤተሰቦችን በሙሉ አቶ ሁሴን፣ ወይዘሮ ፋጡማ፣ ጀባይነሽ፣ ጣይቱ እንዲሁም ሁሉንም የቦንጋ ሰውና የከፋ ዞን እና መላው የዓለም ውስጥ ያሉ ሙስሊሞችን እንኳን አደረሳችሁ ለማለት ፈልጋለሁ። በቅድሚያ ለእናቴ እና ለሞላው ለቦንጋ ወጣት ጀማዓ እና ለሁሉም ለትልልቅ ሰዎች እንዳለ እንኳን አደረሳችሁ እላለሁ። ለሁሉም ሙስሊም እንኳን ለዚህ ለተከበረ ወር ለኢድ እንኳን አደረሳችሁ እላለሁ። በዓለም ለሚገኙ ለኡመት መሐመድ ለሙስሊሙ በሙሉ አሰላሙ አለይኩም ወራህመቱላሂ ወበረካቱ እላለሁ። እንኳን አደረሰ መልእክት ያው ለቤተሰቦቼ፣ ለአባት ለእናቶቼ፣ ለወንድሞቼ፣ ለቤተሰቦቼ እንደዚሁም ለከፋ ውስጥ ላሉ ሙስሊሞች፣ ኢትዮጵያ ውስጥ ላሉ ሙስሊሞች እና እንደዚሁም ዓለም አቀፍ ላሉ ሙስሊሞች እንኳን ለ1445ኛ ዓመተ ሂጅራ ኢድ አልፍጥር በሰላም አደረሳችሁ ማለት ነው። ኳዘንስ ማሳለፍ የሚፈልገው አጠቃላይ ዓለም ላይ የሚገኙ እስልምና እምነት ተከታይ ለሆኑት ህብረተሰቦች አጠቃላይ እንኳን ለ1445ኛ ሂጅራ ኢድ አልፈጥር በዓል በሰላም አደረሳችሁ ለማለት ፈልጋለሁ። እንደዛውም መላው ለከፋ ህዝብም ደግሞ ከዛ ሲመጣ ለቦንጋ ከተማ አስተዳደር ስር ያለው በሁሉም ሙስሊም በተጨማሪ ለቤተሰቦችም ለናላባት ሁሉ እንኳን በሰላም አደረሳችሁ እንኳን አደረሰን ለማለት ፈልጋለሁ። በዓሉ ለእምነቱ ተከታዮች የሰላም፣ የጤና፣ የአብሮነት፣ የፍቅርና የመተሳሰብ እንዲሆን የቴሌቪዥን ጣቢያችን መልካም ምኞቱን ይገልጻል። تقبل الله منا ومنكم عيد مبارك علينا وعليكم 1445ኛው የኢድ አልፈጥር በዓል ሶላት ስነ ስርዓት በአዲስ አበባ ስታዲየም በደማቅ ሁኔታ ተከብሮ ውሏል። የእምነት ተከታዮች ወደ አዲስ አበባ ስታዲየም በመሄድ በተለያዩ ሃይማኖታዊ ስርዓቶችን ሰላቱን አከናውነዋል። የረመዳን ጾም መጠናቀቁን ተከትሎ ከሶላት ስነ ስርዓቱ በኋላ የእምነቱ አስተምሮ በሚያዘው መሰረት የእምነቱ ተከታዮች በዓሉን በሰላም አክብረው ስለመዋላቸው ተናግሯል። የዜና ምንጫችን ፋና ብሮድካስቲንግ ኮርፖሬት ነው። ከበዓል ዜና ስንወጣ የትራኮማ መከላከያ መድኃኒት ዚትሮማክስ እደላ፣ የቲቢ በሽታ ተጠርጣሪዎች አሰሳ ልየታና እንዲሁም የወባ ጎበር አጠቃቀም የቤት ለቤት ጉብኝት ተጠናክሮ መቀጠሉን የቢጣ ወረዳ ጤና ጥበቃ ጽሕፈት ቤት አስታወቀም። ብሩክታይት ብርሃኑ ተጨማሪ አላት። ጽሕፈት ቤቱ ይህንን አስመልክቶ ለጤና ኤክስቴንሽን ሰራተኞች፣ ለጤና ጣቢያ ኃላፊዎች፣ ለወረዳ አመራሮችና የጽሕፈት ቤቱ ማኔጅመንት አባላት እንዲሁም ሌሎች ባለድርሻ አካላት ኦሪየንቴሽን መስጠቱ ይታወቃል። የወረዳው ጤና ጥበቃ ጽሕፈት ቤት ኃላፊ አቶ ተክላብ አየለ እንዲሁም ይህንኑ ስራ ለመደገፍ ከዞን ጤና መምሪያ የተገኙት አቶ ታምሩ አለማየሁ በተለያዩ ቀበሌዎች በመዘዋወር የቤት ለቤት ዘመቻው ያለበት ደረጃ ተመልክተዋል። የወረዳው ጤና ጥበቃ ጽሕፈት ቤት ኃላፊ አቶ ተክላብ አየለ እንደገለጹት ዘመቻው በይፋ ከተጀመረ መጋቢት 28 2016 ዓመተ ምህረት ጀምሮ ለተከታታይ 8 ቀናት ተጠናክሮ የሚቀጥል መሆኑን ጠቁሞ ባለፉት 3 ቀናት ብቻ ከ47700 በላይ የህብረተሰብ ክፍል የትራኮማ መከላከያ ዚትሮማክስ መድኃኒት ተጠቃሚ መሆኑን ተናግረዋል። ቤት ለቤት በተደረገው አሰሳ 25 የቲቢ በሽታ ተጠርጣሪዎችን መለየት የተቻለ ሲሆን የነዚህ ተጠርጣሪዎች የአክታ ናሙና ተሰብስቦ ወደ ዋቻ መጀመሪያ ደረጃ ሆስፒታል ለመላክ ቅድመ ዝግጅት መጠናቀቁን አብራርተዋል። እየተካሄደ ባለው የቤት ለቤት ዘመቻ ህብረተሰቡ የወባ አጎበርን ለታለመለት ዓላማ ብቻ እንዲጠቀም የግንዛቤ ማስጨበጫ ትምህርት ከመስጠት ባለፈ አጎበሩን ለሌላ ዓላማ ያዋሉ ግለሰቦችን የማረምና የማስተካከያ እርምጃ እየተወሰደ መሆኑን በድጋፋዊ ክትትል ማረጋገጥ ተችሏል ብለዋል። አቶ ተክላብ ሲያጠቃልሉም ዘመቻው በቀጣይ 4 ቀናት የሚቀጥል በመሆኑ ሁሉም የህብረተሰብ ክፍል የዚህ እድል ተጠቃሚ በመሆንና በባለሙያዎች የሚሰጡ ምክሮችን ተግባራዊ በማድረግ የራሱንና ቤተሰቡን ጤና ሊጠብቅ እንደሚገባው መልእክት በማስተላለፍ ለመላው የእስልምና እምነት ተከታዮች የመረዳዳትና የመተሳሰብ በዓል እንዲሆን መልካም ምኞታቸውን ገልጸዋል። ዘገባው የቢጣ ወረዳ መንግስት ኮሚኒኬሽን ጉዳይ ጽሕፈት ቤት ነው። በመላው ሀገሪቱ የተከበረው 1445ኛው ዓመተ ሂጅራ ኢድ አልፈጥር በዓል ያለምንም የጸጥታ ችግር በሰላም መጠናቀቁን የጸጥታና ደህንነት ግብረ ኃይል ገለጸ። የጸጥታና ደህንነት የጋራ ግብረ ኃይሉ ህዝቡን ከጎኑ በማሰለፍ ሰላምና ደህንነትን የማስከበር ስራውን በብቃት መወጣቱን ተጠቅሷል።
በጥበቃው ላይ የተሰማሩት የጸጥታ አካላት ደከመን ሰለቸን ሳይሉ ከራሳቸው በፊት ህዝቡን በማስቀደም የተሰጣቸውን ሀገራዊ ተልዕኮ በብቃት በመወጣት የታለመውን ግብ ማሳካታቸውን ግብረ ኃይሉ ገልጿል። ለዚህም የጸጥታና ደህንነት የጋራ ግብረ ኃይል ላቅ ያለ ምስጋናም አቅርቧል። በመላው ሀገሪቱ ህዝብን ከግብረ ኃይሉ የተሰጠውን መግለጫ ከግምት ውስጥ በማስገባት በዓሉ በሰላም ተጀምሮ እንዲጠናቀቅ ላደረገው ቀና ትብብርም ድጋፍ የጸጥታ ደህንነት የጋራ ግብረ ኃይሉ አመስግኗል። በመጨረሻም ለስኬቱ የበኩላቸውን ድርሻ የተወጡ የእስልምና እምነት ተከታዮችና የሃይማኖት አባቶች በዓሉን ላስተባበሩትና ለመሩት ወጣቶች ላደረጉት ከፍተኛ ትብብር የጸጥታና ደህንነት የጋራ ግብረ ኃይል ምስጋና ማቅረቡን ከፌዴራል ፖሊስ ያገኘነው መረጃ ያመለክታል። ፍልስጤማውያን በእስልምና እምነት ትልቁ ስፍራ በሚሰጠው የአልአቅሳ መስጂድ የኢድ ሰላት አደረጉም። በኢየሩሳሌም በሚገኘው መስጂድ ከ60 ሺህ በላይ ሰዎች ቢገኙም የወትሮ የበዓል ድባብ ግን እንደማይታይም ተዘግቧል። እስራኤል በመስጂድ መግቢያና ዙሪያውን በርካታ ወታደሮቿን ማሰማራቷ ነው የተገለጸው። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ መላው ሙስሊም ኢድ አልፈጥርን ሲያከብር በጦርነትና ረሃብ ውስጥ ያሉትን ፍልስጤማውያንና ሱዳናውያን እንዲያስቡ ጠይቀዋል። ዜናው ከአልአይን ነው ያገኘነው። ወደ ስፖርት መረጃችን ስናልፍ የዓለም አትሌቲክስ ከቀጣዩ የ2024 የፓሪስ ኦሎምፒክ ውድድር ጀምሮ የወርቅ ሜዳሊያ ለሚያስመዘግቡ አትሌቶች የገንዘብ ሽልማት ማበርከት እንደሚጀምር ይፋ አደረገ። በፓሪስ ኦሎምፒክ በውድድር በሚካሄዱ 48 የአትሌቲክስ ውድድሮች ላይ ወርቅ ለሚያስመዘግቡ አትሌቶች ለእያንዳንዳቸው 50 ሺህ የአሜሪካን ዶላር ለመሸለም መዘጋጀቱን ገልጿል። በኦሎምፒክ ጨዋታዎች የገንዘብ ሽልማት ያዘጋጀው የመጀመሪያ ዓለም አቀፍ ፌዴሬሽን መሆኑን የገለጸው የዓለም አትሌቲክስ ከቀጣዩ ኦሎምፒክ ጀምሮ ሽልማቱ የብርና ነሐስ ሜዳሊያ አሸናፊዎችንም ያካትታል ተብሏል። አሸናፊ አትሌቶች ሽልማታቸውን የሚቀበሉት ተገቢውን የዓለም አትሌቲክስ የጸረ አበረታች ንጥረ ነገር ምርመራና ሌሎች አስፈላጊ ሂደቶችን አልፈው ካረጋገጡ በኋላ መሆኑን ተጠቁሟል። ዘገባው የቢቢሲ ስፖርት ነው። ክብራትና ክብራን ለዛሬው ከክፋ ቴሌቪዥን ያዘጋጀነው ዜና የተከታተላችሁን ይመስል ነበር። በያላችሁበት መልካም ጊዜ እየተመኘን ለመላው የእስልምና እምነት ተከታዮች በድጋሚ እንኳን ለ1445ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። ኢድ ሙባረክ።